ሰላም እንዴት ዋላችሁ? እንዴት ናችሁ? ውድ ኢትዮጵያውያን ኤርትራውያን በመላው ዓለም የምትገኙ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተጠፋፍተናል፣ በጣም ጠፍቻለሁ ረጅም ጊዜ። ዛሬ እንግዲህ ባለፈው ማክሲመም 6-7 ወር ይሆንኛል ካስተማርኩኝ አማርኛ በአብሰላም ኢትዮጵያ አማርኛን የምንማረው እና ይህ ቻናል ዩር አማሪክ ቲቸር የሚለው ቻናሌ ነው። ያንኛው አብሰላም ኢትዮጵያ ነው። ሌላ መዝሙር የምናቀርብበት የተለያዩ ግጥም ማቀርብበት አብሰላም ኢትዮጵያ ነው። ይሄንኛው ግን ዩር አማሪክ ቲቸር ነው። ስለዚህ ይሄንን ቻናል የምትከታተሉ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንደዚሁም አማርኛ የኢትዮጵያ ቋንቋ የምትናገሩ በሙሉ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሌሎችም አማርኛ እንዲማሩበት እና ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚሁም ኮሜንት ጻፉልኝ። ምን ማሻሻል፣ ምን መጨመር፣ ምን መቀነስ እንዳለብኝ ኮሜንት ጻፉልኝ። ዛሬ ከባለፈው እቀጥላለሁ። በባለፈው የቆምኩት አሁን ከአን የምንጀምረው ሁላችሁም የአማርኛ ፊደላትን አብረን እንላለን። እዚህ ጋር ከአን ጀምራለን። አ ኡ ኢ አ ኤ እ ኦ እያልን እንቀጥላለን። ስለዚህ ቃላቶቹን በቃላቶቹ ፊደል እንመሰርታለን፣ ሆሄን እንመሰርታለን። እስቲ ማን ነው በአ አንድ ቃላትን መሰርትልኝ? እኔ ከመናገሬ በፊት ሁላችሁም የምታዩ አጠገባችሁ ላለ ለእህቶቻችሁ ለቤተሰቦቻችሁ በአ ቃላት መስርቱላቸው። ለምሳሌ አማርኛ፣ አማርኛ ጻፉ። ሁላችሁም እርሳስ እስክሪብቶ። እኔ ማስተማር ስጀምር ሁላችሁም እርሳስና ወረቀት ይዛችሁ ነው ቁጭ ማለት ያለባችሁ። ከዚህ በኋላ እመጣለሁ በሳምንት አንድ ቀን ቅዳሜና እሁድ፣ ወይ ቅዳሜ ወይ እሁድ። ፊክስድ ቀን አላርኩም። አሁን ቋሚ ቀን የለኝም። ወይ ቅዳሜ ወይ እሁድ ግን አስቀምጣለሁኝ፣ አስተምራችኋለሁ። አሁን አ ምንድነው? መጀመሪያ አናባቢ ነው። ከሀ እስከ ፐ የአማርኛ ፊደላት አሉ። ከዛ ውስጥ በሙሉ አናባቢ ፊደል ናቸው። በእንግሊዘኛ ቫወል እንዳሉት ሁሉ በአማርኛ ደግሞ ከአ ኡ ኢ አ ኤ እ ኦ የምንላቸው እነዚህ አናባቢ የአማርኛ ፊደላት ናቸው። ለምሳሌ ድምጼ ትንሽ ጉንፋን ስለያዘኝ እንግዲህ ይቅርታ እየጠየኩኝ በመሃል ላስል እችላለሁ። ይቅርታ ላለሁ ሁላችሁንም። አናባቢ ናቸው ብያለሁ። ከአ እስከ ኦ ያሉት ፊደላት ለአማርኛ 33 ፊደላት አሉት። ከነዛ ውስጥ ከ33 ውስጥ ግን ከአ እስከ ኦ ያሉት የአማርኛ አናባቢ ናቸው። ለምሳሌ መጣ ስንል እዚህ ጋር መጣ ቃሉ ይሄ ነው መጣ። ከዛ ግን በዚህ ጋር ምን አለ? መጣ ምንድነው የምንጽፈው? በአናባቢ ሲጻፍ መጥ ይባላል። ትንሽ አይመችም የምጽፍበት ቦታ መሃል ላይ አለ። መጣ መጨረሻ ላይ ማን አለ? አለ። መጣ ብለን እንጽፋለን። መጣ እዚህ ጋር አማርኛ። አሁን ቃላት በስቻለሁ። አማርኛ አናባቢዎች ውስጥ ያሉት በውስጥ የሚል አማርኛ አናባቢነት ግን ቃላቱን መጀመሪያ አናባቢዎቹን ትተን ቃላቶች በፊደላቶች በሆሄያቶቹ ቃላትን መስጠት። ለምሳሌ አማርኛ፣
አበባ አበባ ማለት ምን ማለት ነው? ማንም ይነግረኝ በእንግሊዘኛ። ፍላወር በዶችስ ጀርመን ሀገር ያላችሁ በዶች አናቤል በዶች ደግሞ ጀርመን ያላችሁ ብሉመ በእንግሊዘኛ ፍላወር በአማርኛ አበባ። ከዛ በኡ ስንሄድ እስቲ ቃላት አጠገባችሁ ላሉት ቃላት መስርቱላቸው እስቲ። በኡ ኡመር ለምሳሌ ስም እንውሰድ። ኡመር ማለት ስም ነው። ኡመር ስም ነው። ሌላ በኡ ቃላት መሰረት እስቲ ከእናንተ ውስጥ ማለት መጮህ ማለት ነው። ጩኸት የሆነ ሰው ሽራይን ጩኸት። ኡመር የአማርኛ ይቅርታ ኡመር ሶስተኛዋ ላይ ደርሰናል። ሁላችሁም አጠገባችሁ ላሉ ለወላጆቻችሁ ለጓደኞቻችሁ ይሄን የምትከታተሉ ቃላት መስርቱላቸው። አናቤል እንግሊሽ ነው እሱ። ኢትዮጵያ ሀገራችን ኢትዮጵያ በእንግሊዘኛም ኢትዮጵያ ነው፣ በአማርኛም ኢትዮጵያ ነው። ሁለት አይነት ነው ያሉት እዚህ ጋር። አንደኛዋ የመጀመሪያዋ ላሳያችሁ። እቺኛዋ አንዴ ጽፌ ላሳያችሁ። እቺኛዋ እና እቺኛዋ እግሯ አጭሯ እና እቺኛዋ ትክክለኛዋ እቺኛዋ እግሯ አጭሯ የመጀመሪያዋን ስናነብ እንላለን። ሁለተኛዋን ስናነብ በትናጋን የምናነባት። እግሯ አጭሯን ስናነብ እንላለን በትናጋ በላይኛው የመጀመሪያዋን ስናነብ ግን አንጮህም። ከዛ አለ ይዘኛው አበባ ብለናል። አነባቡ ራሱ ይለያል። አበባ አለ አነባባቸው አበባ፣ አዲስ አበባ አለ። እነዚህ አሁን አነባባቸው ይለያያል። እግሯ አጭሯ እና እግሯ ረጅሟ ሶስተኛዋ ኤ ላይ ነው። እስቲ በኤ ቃላት የሚመሰርትልኝ ሁላችሁም አጠገበቻችሁ ለእናታችሁ ለአባታችሁ ለእህቶቻችሁ ቃላት መስርቱላቸው። ኤርትራ፣ ኤዲት የአንገት በላይ ቀዶ ሕክምና ኢትዮጵያ አዲስ አበባ ያለው ኤዲት የአንገት በላይ ቀዶ ሕክምና ነው። እንደዛ ሰምቻለሁ። ኤዲት በአጠቃላይ ሆስፒታል እንበለው። በጣም የምንወደው የምናከብረው ዶክተር አንድ ሐኪም ስለማቅ ነው። ኤሊት የአንገት በላይ ሕክምና ኤሊት ቃላቱን ወሰደው። ለዛ ኤርትራ ኤዲት አጠገባችሁ ቃላት ሰራችሁ ልጆች ጎበዞች። እስቲ ለእናት ለአባታችሁ ወይም ለእህቶቻችሁ የሰራችሁትን ቃላት በኤ አንብቡላቸው። እሺ አናቤል ምን ሰራሽ? እስቲ ንገሪ። እሱ እንግሊሽ ነው እንዳይ ነው። ኤርትራ ኤርትራ። ኤሊት ኤሊ ደግሞ እንስሳ ነች። ኤሊ እንስሳ አለች ኤሊ የምትባል። ስለዚህ እሺ ከዛ
ልጆች ሁላችሁም ቃላት መሰረታችሁ? ጎበዞች ቃላት ከመሰረታችሁ የሰራችሁትን ቃላት ለምሳሌ ኤ ስትጽፉ እንዴት መሰላችሁ የምትጻፈው? ከላይ ኤ ስትጽፉ ላሳያችሁ። ኤ እዚች ጋር አንዴ ትንሽ ያስቸግራል የኔ ኮሜንት ኤን ጽፌ ላሳያችሁ ነበረ። ኤዲት የተደረገው ነገር ትንሽ ቋሚ ሰረዝ ታደርጉና አንድ ቋሚ ሰረዝ ከዛ በኋላ መልሰው ነው በለ ሞመንት ለምንድን ነው የማይመጣው? ቁጭ በይ። እቺ መጀመሪያ 4 ቁጥር ጽፋላችሁ ኤን ለመጻፍ 4 ቁጥር ከዛ አግድም ሰረዝ ከዛ ቋሚ ሰረዝ ከዛ ቀለበት that is ኤ እቺኛዋ ኤ ነች። ኢ ስትጻፍ ግን 4 ቁጥር ከዛ አግድም ሰረዝ ከዛ ቋሚ ሰረዝ ከዛ እግሯ ነው ደጎን። እነዚህ ናቸው ኤ እና ኢ። ኤ ቀለበት አላት። ኢ ደግሞ እግሯ ቋሚ 4 ቁጥር ከዛ አግድም ሰረዝ ከዛ በኋላ ወደ ጎን ጭረት። እነዚህ የሁለቱ ልዩነት ነው። ሁላችሁም ኤ ላይ ደርሳችሁ ጎበዞች ልጆች ጎበዞች። ሁላችሁም የሰራችሁትን ቃላት ለቤተሰቦቻችሁ፣ ለእህቶቻችሁ፣ ለእናት አባታችሁ አሳዩአቸው። እሺ ጎበዞች። ከዛ ጥያቄ እሰጣችኋለሁ። ሃውስ ኦፍ ጋር የቤት ስራ ልክላችኋለሁኝ ሰርታችሁ ለኔ በባለፈው ሳስተምር ጥቂት ልጆች ናቸው በቴሌግራም ላይ የላካችሁልኝ። ስሩና ቴሌግራም ላይ ላኩልኝ ብያለሁ አይደል? ቴሌግራም ላይ ሰላም በሚለው ላኩልኝ ብያለሁ። ስለዚህ አሁንም ሰርታችሁ ቴሌግራም ላይ ትልካላችሁ። የቤት ስራ እሰጣችኋለሁ። እሺ ኤ ወደ እንሂድ። ላይ ስንሄድ እስቲ ቃላት ስሩና ሁላችሁም ልጆች ተዘጋጅታችኋል? በእ ቃላት ለመስራት ጎበዞች። ቃላት ስሩ ጎበዞች። እስቲ በእ አናቤል በእ እንስሳ። ሌላ በጣም ይቅርታ ጉንፋን ስለያዘኝ ነው በመሃል ስለሚያስለኝ ይቅርታ ሁላችሁም። እሺ እናት አናቤል 2 መስራለች። አናቤል አሁን ልጆች እዚህ ውስጥ የምትገኙ ሁላችሁም አናቤል እንዴት እንደምታጠና ልንገራችሁ። አናቤል አማርኛ መናገር እንጂ የምትችለው ቃላቶቹን አታውቃቸውም። ግን በራሷ እኔ እንደዚህ ሳስተምር ታለች። ከዛ በራሷ ታነባለች። ፊደልሽን አምጪ ላሳያቸው። ፊደል ወላጆች ፊደል ግዙላቸውና ቤት ልጆች ከትምህርት ውጪ እረፍት ሲኖራቸው ፊደላቸውን ቁጭ ብለው ፊደሎችን እያገጣጠሙ ቃላት እንዲመሰርቱ እርዷቸው። እነዚህ ይሄ ቃላት ይሄ አለ የአማርኛ ቁጥሮች፣ ይሄ የአማርኛ ፊደል አለ ከታያችሁ፣ ይሄ የአማርኛ ፊደል አለ። ከዛ ይሄንን ማለት ነው ወላጆች ይሄ በደንብ ከታያችሁ አይ ቲንክ ትንሽ ጨለማ መሰለኝ ድንክር ነው። ይሄንን የአማርኛ ላይ ከኢትዮጵያ ስመጥቼ እሷ መናገር ነው እንጂ የምትችለው ቃላቶቹን አሁን ግን እዚህ ሳስተምር ቁጭ ብላ ታዳምጣለች። ከዛ ቃላት ትመሰርታለች። አሁን ግን አማርኛ ቃላቶችን አገጣጥማ መጻፍ አገጣጥማ ማንበብ ትችላለች። እናንተም ልጆች ጎበዞች ስለሆናችሁ ቃላቶችን ሆሄያቶችን እያገጣጠማችሁ ለምሳሌ ከአዘር ትወስዳላችሁ፣ ርን ከረዘር ትወስዳላችሁ፣ ሳን ከሰዘር ትወስዳላችሁ፣ ስን ከሰዘር ትወስዱና አንድ ላይ ስታገጣጥሟቸው እርሳስ ማለት እንደዚህ አይነት መጻፊያ እርሳስ ታውቃላችሁ ሁላችሁም እርሳስ ይባላል።
በዶች ምን ይባላል? በጀርመንኛ በእንግሊዘኛ ምን ይባላል? በዶች ምን ይባላል? ሽቲፍት። ጀርመን ሀገር ላላችሁ ማለት ነው። ሌላ ሀገር ላላችሁ በያላችሁበት ሀገር ቋንቋ ወላጆቻችሁን ጠይቁ። እኛ ግን እዚህ ጋር የምንማረው አማርኛ ነው። እርሳስ እርሳስ። ኦ በኦ ደግሞ ምን እንሰራለን? እስቲ ልጆች ሁላችሁም ይሄንን የምትከታተሉ በሙሉ በኦ ቃላት መስርታችሁ አጠገባችሁ ላለ ለእህቶቻችሁ፣ ለወንድሞቻችሁ፣ ለወላጆቻችሁ አሳዩዋቸው። እሺ ኦ ኦሞ 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 ማለት ልብስ የሚታጠብበት ሳሙና። ኦማ ዶች ነው ኦማ ዶች ነው። ኦሞ ልብስ የሚታጠብበት ኦሞ ሳሙና መሳይ ግን ኦ እቺ ናት። ኦ እንደምታዩት እቺ ኦ ናት። ኦ ሞ ሶ ሞ ከአዘር ማንን ወሰድኩ? ኦን ወሰድኩ። ኦ ማለት እችኛዋ እግሯ አጭሯ ስትሆን እችኛዋ ኦ ነች። ኦ ከበስተግራ ምንድነው? እግሯ አጭር ነው። አ ደግሞ ኦ በስተቀኝ እግሯ አጭር ሲሆን አ ደግሞ በስተግራ እግሯ አጭር ነው። ሬክት und links አና ኦ ልዩነታቸው ኦ በዚህ ናት፣ አ በዚህ ናት። በቀኝና በግራ እግራቸው አጭር የሚሆኑት ጀስት ፊንገራችሁ አለ። ይሄንኛው እጅ ምንድነው? የዚህ በኩል ምንድነው? አናቤል ናይ በአማርኛ ይሄ ምግብ የምትበይበት እጅ ምንድነው? ይሄ በዶች እኮ ምንድነው? ያላችሁ ኦ እና አ ልዩነታቸው ልንገራችሁ። የኦ በስተ ይሄ እንጀራ የምትበሉበት እጃችሁ ምንድነው? ሬክት und links በዶች በአማርኛ ቀኝና ግራ። ኦ በስተቀኝ እግሯ አጭር ነው። አ ደግሞ ሁለት አይነት አ ነው ያለው ብያችኋል። አ በትናጋ የምትነበበው አ በስተግራ ነው እግሯ አጭር። ተግባባን ጎበዞች ልጆች? ሁላችሁም የሰራችሁትን በአና በኦ ለቤተሰቦቻችሁ አሳዩ። ጎበዞች የኔ ተማሪ ልጆች በጣም ጎበዞች ናችሁ። ሁላችሁም ከኦስትሪያ የጻፋችሁልኝ እናቶች አከብራችኋለሁ፣ እወዳችኋለሁኝ። ተከታተሉ። ከዚህ በኋላ በሳምንት አንድ ቀን እመጣለሁ። ቅዳሜና እሁድ ያው ከሰኞ እስከ ዓርብ ስራ ቀን ስለሆነ ቅዳሜና እሁድ፣ ቅዳሜ ከሰዓት ረፍት ነኝ አንዳንድ ቀን። ስለዚህ እመጣለሁ። የኦስትሪያ ሁለት እናቶች ጽፋችሁልኛል። በምችለው አቅም አማርኛ ቫይታ ቀጥላለሁኝ። ከአ እስከ ፐ ያሉትን ቃላቶች ሆሄዎች ከጨረስን በኋላ በእያንዳንዳቸው ቃላት እንደዚህ ቃላት እየመሰረትን በእያንዳንዳቸው ሆሄ ቃላት እየመሰረትን ቃላት ከመሰረትን በኋላ ደግሞ አረፍተ ነገር እንሰራለን። አረፍተ ነገር ከጨረስን በኋላ መስተዋድድ አለ። እኔ በቋንቋ መምህር ነው ኢትዮጵያ የተመረኩት። ስለዚህ እያንዳንዶቹን ነገር በደንብ እናያለን። ባለ ጊዜ ሁላችሁም እየገባችሁ አስተያየት ስጡ፣ ጻፉልኝ። ምን ማሻሻል አለብኝ፣ ምን መቀጠል አለብን። አሁን ኦ ላይ ነን። ኦሞ ብለናል። ኦሞ ማለት ልብስ የሚታጠብበት እንደ ሳሙና የሚመስለው ማለት ነው። ጀስት ሳሙና አይደለም። ይሄንኛው ግን እንትን ነው፣ ፍሉድ ደቃቅ ነገር ነው፣ የታሸገ ነው የሚገዛው። ስለዚህ እሱ ኦሞ ይባላል። እሺ እናንተ ደግሞ ተጨማሪ ቃላት መስርቱና ለወላጆቻችሁ አሳዩ። እሺ ጎበዝ የኔ ተማሪዎች ጎበዞች ናችሁ። አሁን ቀጥለን ከአ ሀ ላይ ነን። ሀ በሉ እስቲ ሀ ሁ ሀ አይደለም ሀ የጉሮሮ በዚህ ነው የምታነቡት በጉሮሮ ሀ ሁ ሀ እንዴት ነው የሚጻፈው? ሀ ሲጻፍ ከን ጻፉ መጀመሪያ ከዛ ሶ ላው ላይ ማለት ነው።
ሀ ሁ እነዚህ የሀ ዘሮች ናቸው። ሀ ሁ ሂ ሃ ሄ ሄ ህ ሆ ሆ እነዚህ የሀ ዘሮች ናቸው። ትንሽ እንዲታያችሁ ሀ ሀ ሀ ሀ ስትሉ ይሄ ቃል ትንሽ ሊከብዳችሁ ይችላል፣ ግን እንድታውቁት ነው እዚህ ጋር የጻፍኩላችሁ። ሀ ሀ ሀ ይሄንኛው ትንሽ ይከብዳችኋል፣ ግን ቃላቶቹን ሀ ሀ ስታነቡት እዚህ በጉሮሮ ይከብዳችኋል። አይኖ አውቃለሁ ውጪ የተወለዳችሁ፣ ግን እንድታውቁት ከስር በእንግሊዘኛ ጽፌላችኋለሁ። ሀ ብቻ ቃላቱን ብቻ አወቁት። ሀ ሀ ሁ ሂ ከ አይደለም። እሺ ከ እንደዚህ ነው ከሚጻፈው፣ ከና ሀ ይለያል። ይሄ ከ ኩ ኪ ካ ኬ አ መሰለች ኬ ክ ኮ ይሄ ነው ከ የምንላቸው እነዚህ ናቸው። እሺ ከና ሀ ይለያያል። ከ በከ ከበደ፣ ኩ ኩባያ፣ ኪ ኪስ ማለት ታሸ አንደርስ ታሽ በዶች ታሸ ነው። ኪስ እቃ የሚከተትበት የጃኬት፣ የኮት፣ የሱሪ ኪስ። ካውያ ኢትዮጵያ ልብስ የሚተኮስበት የውጭውን አለምላችሁ። ኢትዮጵያ ካውያ ልብስ የሚተኮስበት እንደዚህ በእጅ አለ። ኬክ ማያውቅ የለም አይደል? ኬክ በክ ማን ነው ቃላት የሚሰራ? ክር ልብስ የሚሰፋበት ክር። ኮፍያ ለብርድ ለፀሐይ የሚዳረገው ኮፍያ። እነዚህ ናቸው። የወ ዘሮች ደግሞ እናያለን። እስቲ ሁላችሁም አጠገባችሁ ላለው ቃላት ስሩ ቶሎ በወ ናይ በወ ቃላት ሰርቶ የሚነግረኝ። እስቲ ሁላችሁም ቃላት ስሩ ተማሪዎች፣ ጎበዞች፣ የኔ ተማሪዎች፣ የኔ አማርኛ ተማሪዎች ሁላችሁም ቁጭ ወንድም ወንድም እህትና ወንድም አጠገብ ለአጠገብ የተቀመጣችሁ ቶሎ ቃላት ስሩ ጎበዞች። ወይም እናታችሁ አባታችሁ አጠገባችሁ የተቀመጠ ቃላት ንገሯቸው እየጻፋችሁ። ዛሬ ድንገት ነው የገባሁት። ኔክስት ስመጣ ግን እርሳስ ወረቀት ይዛችሁ እየጻፋችሁ እሺ። ወንድም ወንድም። መጀመሪያ ቃላቶቹን አብረን እንበል እስኪ በሉ ከኔ ጋራ ዊ ዋ ው ተረስታል እዚህ ጋር ይቅርታ ዎ መጨረሻ ላይ ልድገምላችሁ። ከኔ ጋር በሉ ሁላችሁም ዋ ዎ። አሁን በወ ቃላት መስሩት እስቲ ጎበዞች ናቸው። ይቅርታ ቃላት መስሩት በወ ወንድም። እናንተ የሰራችሁትን ለእህት ለወንድማችሁ ተናገሩ አጠገባችሁ። ወንድም ወንድ
ወንድም። እኔ ደግሞ እዚህ ጋር ስላላችሁ እዚህ ጋር ወንድ ማለት ወንድ ልጅ፣ ወንድ አባት፣ ወንድ አጎት፣ እነዚህ ሁሉ ወንድ ይባላሉ። ጾታው ሴት ያልሆነ ወንድ ይባላል። ጾታ ሴት የሆነ ሴት ነው። ጾታ ወንድ የሆነ ደግሞ ወንድ ነው። ልጅም ይሁን አዋቂም ይሁን። ከዛስ ወንድም። እኔ ደግሞ ወንድም ማለት ማን ነው? ማን የሚነግረኝ? ወንድም። እኔ ደግሞ ቃላት ጨመርኩላችሁ። ወንድም እህትና ወንድም ማለት ነው። እሺ ውሃ የሚጠጣ ውሃ ማለት ነው። ውሃ ማያውቃለን? ውሃ በእንግሊዝኛ ወተር፣ በዶች ደግሞ ቫሳ። ውሃ ማለት ይሄ ነው። እዚህ ጋር ውሃ ይሄ ምን ይባላል? ውሃ ጎበዞች። ከዛ የሚነግረኝ ማነው? ዊንታ ማለት የሰው ስም ዊንታ። ይሄ ደግሞ ፀጉር የሚመስል ዊግ ይሄ ፀጉር የሚመስል ፀጉራቸው ላይ የሚያደርጉት እሱ ምን ይባላል? ኖርማል ናቹራል ሄር ሳይሆን እንደዚህ ፀጉር ላይ የሚደረግ ዊግ ይባላል። በዋ የሚነግረኝ ቃላት ይሄ ሁላችሁም ታውቃላችሁ። በዋ ሁሉም ኢትዮጵያ ያለ ሁሉም ቋንቋውን ስለሚያውቅ በውጭ የምትገኙ ውጭ ሀገር የተወለዳችሁ ኢትዮጵያውያን፣ አማርኛ የምትናገሩ ኤርትራውያን፣ አማርኛ መማር የምትፈልጉ፣ አማርኛ ማወቅ የምትፈልጉ ሁሉ ዋን የማያውቅ የለም። ዋና በዋ ቃላት ሲሰራ ምንድነው? ዋና ውሃ ውስጥ ምን ማለት? መዋኘት። ዋና ይህን ታውቃላችሁ አይደል? ዋና። በዌ ቃላት የቤት ስራ ልስጣችሁ። አሁን የመጨረሻ ቃል ስለሆኑ wo የቤት ስራ ቃላት በዌ 3 ቃላት ዌ እዚች ጋለች። በዚችኛዋ 3 ቃል በዚችኛዋ 3 ቃል በዚችኛዋ 3 ቃል ሰርታችሁ በቴሌግራም ላይ ሰላም በሚለው ላኩልኝ። ሰላም በሚለው የኔ ፕሮፋይል አለ። እሺ ሌላ ተጨማሪ የቤት ስራ የምሰጣችሁ ለዛሬ እነዚህ 3 ቃላቶች ይበቁናል። ሌላ wo 3 ቃላት፣ ሌላ አንድ ጊዜ ጠብቁኝ። አንድ ጊዜ እነዚህን በሙሉ ላጥፋና የቤት ስራ የምሰጣችሁን ሰርታችሁ እንድትጽፉልኝ እሺ፣ እንዳትረሱ ሁላችሁም። በ1 2 3 ቃላት ሰርታችሁ በው 1 2 3 ቃላት ሰርታችሁ በው 1 2 3 ቃላት ሰርታችሁና በኮ አንድ 2 3 ቃላት ሰርታችሁ በእነዚህ ይዛችሁ ትጽፉልኛላችሁ። ሄሎ አቤት ቤቢስ፣ ይቅርታ አንድ ጊዜ ይዞ መጣ። ይቅርታ ያስተማርኩ ነው አማርኛ ኦንላይን። ችግር የለም። እሺ አመሰግናለሁ። ይቅርታ፣ በጣም ይቅርታ፣ ሁላችሁም በጣም ይቅርታ፣ ስልክ ገብቶብኝ ነው። እሺ በእነዚህ
ቃላት ሰርታችሁ እንድትልኩልኝ አደራ። ልጆች እንዳትረሱ አደራ። የቤት ስራችሁን ሰርታችሁ ላኩልኝ። ሰላም ብላችሁ ቴሌግራም ላይ ላኩልኝ። 1 2 3 4 በእነዚህ 5 አንድ ልጨምርላችሁ። አምስተኛ በአ እግሯ አጭሯ 1 2 3 በእነዚህ ሁላችሁም ቃላት 3 ቃል ሰርታችሁ እንድትልኩልኝ አደራ እላችኋለሁ። ወላጆች ሁላችሁም አስተያየት ካላችሁ ጻፉልኝ። ያለ ነገር ምን ማስተካከል እንዳለብኝ ጻፉልኝ። በተረፈ ለዛሬ እዚህ ጋር ይበቃናል። የሚቀጥለው በደንብ ተዘጋጅቼ የተለያዩ ነገሮችን ይዤላችሁ እመጣለሁ። አማርኛ ዛሬ ትንሽ ላይቱን ብልጭ ድርግም እያለ ትንሽ ያስተግራል። አይ ቲንክ የተቀመጥኩበት ቦታ ነው መሰለኝ። ሌላ ያው ቆይቻለሁ ከገባሁኝ በጣም ይቅርታ። ከዚህ በኋላ እመጣለሁ፣ አስተምራችኋለሁ። አማርኛ በደንብ ፍትፍት አድርጌ የማስተምራችሁ። ዛሬ ለመግቢያ ያክል ትንሽ ስለቆየሁኝ እነኚህ 3 ቃላት ይዤ መጥቻለሁኝ። ለሚቀጥለው ግን በደንብ ተዘጋጅቼ እመጣለሁኝ። በተረፈ ግጥም የምትችሉ ልጆች እንደዚህ ከመጀመራችሁ ኦንላይን ስገባ ቀጥታ ኦንላይን ገባለሁኝ። ዩቲዩብ ላይ ዩር አማሪክ ቲቸር የሚለውን እዛ ላይ ትገባላችሁ። ዩቲዩቡን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም መማር ለሚፈልጉ ሼር አድርጉላቸው ይማሩ። ቪዲዮ ሲጫን እያያችሁ ላይክ አድርጉ። ላይክ ስታደርጉ ብዙ ሰው ይደርሳል። በጣም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ልጆች በርቱ፣ ጎበዞች ሁኑ፣ ተማሩ። በጣም ነው የማከብራችሁ፣ ወዳችኋለሁ። ኮሜንት ጻፉልኝ። ይሄን ማስተካከል አለብሽ፣ እንደዚህ አድርጌ በሉኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ። መልካም ጊዜ። ሰላም ያገናኘን።